በቃ ተኙ አልሆነም። ይኸውልህ ሻሼ ትቀላለች ብለህ ላይቭ ላይ ተሰብስበህ ስትቋጠር የነበርክ ፎቃቃ ምድረ ፎቃቃ ነፍጫለው እያለውላ የሚቋጠርበትን ቲም ማታቅ ይኸው ጠመመበት። ምችት ይበለን ገብርኤልን። እናንተ ግን በጣም 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 አረመኔ ቋጣሪዎች ናችሁ። አረመኔ አሁን እዚህ ቡድን ላይ ይቋጠራል። እኛ ግን ይመቸን። ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ። አንደኛ አሞሪም ሲስተሙን ቀየረ። ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ፣ ከፊት ለፊት እንዲቀያየሩ አረገ። ዶርጉ ማብራት አበራ። ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ። ከሚሊዮን የሆነብኝ ተቀያየረ። ከለር ፎርሜሽን ምናምን ተቀያየረ። 6 ከኋላ ይሆናሉ ምናምን የማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት? ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለት እኮ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል። ግን ለዚህ ምሽት የሚገርም ተጫዋቾች ነው የሆኑት ሁሉም። ማርቲኔዝ ብትል፣ ኩኛ ብትል፣ ዶርጉ ብትል፣ ኡጋርቴ ብትል፣ ካሴሚሮ ሲቀየረው ግራ ገብቶ የነበረ ግን ስቲል እየተቀያየረ ነው። አያረ ተቀያየሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአእምሮ ሽፍት ነው። እስከ ዛሬ ድረስ ስካሞሪም ስለው ስካመር መስሎ የነበረ ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት። ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ እየጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ ሃፍ እንደተጀመረ አንድ አንግል ተገጫጩ። ሴስኮ ማይሆን ሰው ነው። ሴስኮ አንድ አንግል ገጨበት፣ ሆል የሚገርም አንግል ገጨበት። ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል? ብቻውን ክለብ ነው እኮ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ እንዲጮትለት ዘርክ ሲያስቀመጠለት አለቀ። የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ ሞሪ እና ተሳካለት። ለዚህ ሌላ ቪዲዮ ያስፈልጋል። ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል። ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ። የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል። ምን አለበሉ የማው ዶርቁ አንተ ነህ ራሱ ነው የማው ራስ ዛሬ ዶርቁ እናንተ ዛሬ ዳንኤል አልቬዝን ውጦት ነው የገባው። አልቬዝን ውጦት ነው የገባው እንዴ! አረ ፐርፎርም እያደረገበት ያለበት መንገድ ያስገርማል። ፈረስታፉን የሚገርም ጎል አንተ የሚገርም በቃ የማን ጎልን በለው በእናተ ሮበን ነው እንደዚህ አየር ኳስ ሲጠብስ ማቆ ኮርና ተሰጥቶት እንዴ የእጅ ተሻማ ኳስ እንደዚህ አይነት ሾት ረዶርኩ እናንተ ማይለወጥ ሰው የለም። በእውነት ታጋሹ ነው እንጂ በቃ ማይለወጥ ሰው የለም። ማን እንደቃ ተርፌ ጨዋታ ማሸነፏ ነው ማለት ነው። ግን ያው ምን መሰላችሁ ተርፌ ሁሌም ተመራና እኮ ነው መጨረሻ ላይ ነው እንግዲህ እንደምታውቁት የቪላውን ጨዋታ እንኳን የቀርበተው ውስጥ አስታውሱ። ለማንኛውም እኔ ኒውካስትልን ብለጥፉት ደስ ነው የሚል እኔ ነገር ያስፈልጋል። ግን እናንተ አልተመ ሰከንድ ሃፍ ላይ ጉድ ልትሆኑ ትችላላችሁ። ገብቷችኋል? ተርፌ ፈርስት ሃፍ ኤፍሲ ነው የምልሽ። ይሄንን ካትሸነፍሽ ሰማሻ? ፈርስት ሃፍ ኤፍሲ ነው የምልሽ። አሸንፈሽ እንድትወጪ ይመቻሉ። እኔ መሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ተርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም። እናንተ ምን ሆነ ተርፌ ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ። እንደው ምን ይሰሩላችኋል? ብሩኖ ምን ይሰራላችኋል? እናንተ ቡቡ ምን ይሰራላችኋል? ማን ነው የሚሉትስ ምን ይሰራላችኋል? እንዴ በቃ እነዚህ ምርጥ ናቸው። ዶርጉ ግን ስታሳቡ እንዳለ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም። እነዚህ ይሻላሉ። እነዚህ እያሸነፉ እኮ ነው እንዴ። እነዛ ኖሮ እኮ ሰከንድ ሃፍ ትለጠፉ ነበር። እነዛ ግን እነዛ ሳይኖር ይሄው እነዚህ አሸነፉላችሁ። ለዶርጓ አጨብጭቡ፣ ለኩኛ አጨብጭቡ። አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ። በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ፣ በጣም ጥሩ ነው። በቃ ምን አይነት ጨዋታ እንዳየን ጀሞ። ለማንኛውም ተርፌ
እንቅልፌን እንግዲህ ዛሬ ቁማር በላች። ይሁን ምንም አይደለም። ያርግላችሁ። አይ እንቅልፌ የትም ፍጪው ዱቄቱን አምጪው በስተመጨረሻ 3 ነጥብ። እንዴት ነው ደስ የሚለው እውነት ነው።